ይሄን ያህል ዓመቴ ጸሎት ከጀመርኩ፣ ይሄን ያህል ዓመቴ ካስቀደስኩ፣ ጸበል መጠመቅ ከጀመርኩ 2 ወሬ፣ ገዳም ለገዳም ከዞርኩ 4 ዓመቴ፣ እንደ ማህበር ጽዋ ማህበር ከተጠው 3 ዓመቴ፣ አብይ ጾም መጀመር ከጾም ከጀመርኩ 15 ዓመቴ፣ በሕይወቴ ግን ያገኘሁት ነገር የለም ይላል ነው። የተስፋችሁ ምን አለ? ጽናት በሉ እንጂ ጽናት። የምታገኘው ነገር ባይኖርም እስክታገኝ ድረስ መቆየትህ እሱ ምን ይባላል? የተስፋ ጽናት ይባላል። የተስፋ ጽናት። እስኪ አንድ ጥያቄ ልጠይቃችሁ። እግዚአብሔር አብርሃም እግዚአብሔርን ተከተለው። ምንድን ነው ያለው መሰላችሁ? የሚያስደንቅ ነው። አብርሃም ከዘመዶች ተለይተውጣ አለው። ከዛ ምን እንዳለው ታውቃላችሁ? ዘርህን እንዳሸዋ አበዛልሃለሁ። በሉ ንገሩ፣ በሉ እስቲ በሞት ይበሉ። ምን እንዳሸዋ ብቻ ነው? እንዳሸዋና እንደ ምንድን ነው ያለው? እንደ ኮከብ ሆልቅ ከዋክብት ሰማይ። እስቲ ከዋክብትን ቁጠራቸው አለ። ቁጠራቸው አለው እግዚአብሔር። እይክል ሆልቆቶሙ አልችልም አለ። ዘርህን እንደዚያ ነው የማበዛው አለው። ሆልቅ ሆጻባይ የባህሩን አሸዋ ቁጠር አለው። ኧረ አይቆጠረኝም አለ። እንደዚህ ዘርህን አበዛልሃለሁ። እግዚአብሔር እንደዚህ ብሎት አብርሃም 100 ዓመቱ ጠብ ያለ ልጅ የለም፣ አልተወለደም። አብርሃም ግን ሁልጊዜ እንደዚህ ሁሉ እያለ ልጅ ሳይወለድ እግዚአብሔር እንደ ሰማይ ኮከብ እንደ ምድር አሸዋ አበዛልሃለሁ ብለህ አንድም ልጅ የማይሰጥ እግዚአብሔር